ስምና ዝና ስላለሽ ሴሌብሪቲ ስለሆሽ ፌመስ ስለሆሽ የሰውን እንባ እምትረጪ የሰውን ባል እምትቀሚ ማንነትሽን ሳቅ መጥቼ እናገራለሁ። ይሄ ከመጀመሪያውም ጀምሮ ነው የምናገረው። እናገራለሁ። ሴሌብሪቲ ነሽ ምናምን የራሱ ጉዳይ ነው። እናገራለሁ። ይሄንን እኮ ወደፊትም ነው እኮ የምናገረው ብያቸዋለሁ። እኔ እናገራለሁ ስል ይሄ ወሬ አይደለም። በቃ ምክንያቱም እዛ ጋር የምታለቅሰዋ ሚስት ታሳዝነኛለች። ሚስት ነበርኩኝ እኔ የልጅ እናት ነኝ። ከተበዳይ ጎን እንጂ እንዲህ ከሚል ሰው ጋር ጎን አይደለሁም። እንደዛን ሴቶች ነው እንጂ መናገር ፈልገው እዚህ ጋር ያለችው እናት አይደለም። ያልሆነ ነገር ግን ያለ ስምሽ ስም አልሰጥሽም። ሳታደርጊ አደረገች አልልሽም። ተረድተሽኛል? ፈጥሬ አላወራብሽም። የውሸት ማንነት አልሰጥሽም። ገንዘብ ስለማገኝበትና ስለምኖርበት ሳይሆን ስለ ህሊናዬ፣ ስለ እናትነቴ፣ ስለ ሴት ልጅነቴ ዝም ብዬ አልለጥፍብሽም። ሚዲያ ላይ መተሽ በምታሳይኝና በምታወሪው በምታደርጊው ካራክተር ተሞርክሼ ቪዲዮ ልሰራብሽ እችላለሁ። ሚዲያ ላይ ስትመጪ ለመነጋገሪያ ርዕስ መሆን ፈልገሽ ነው የመጣሽው። ሰዎች እንዲያወሩብሽ ፈልገሽ ነው ሚዲያ ላይ የመጣሽው። ስለ አንቺ ሳወራ አንቺን ጠልቼሽ አይደለም፣ ወይም አንቺ ላይ ሌላ ነገር ኑሮኝ አይደለም። ሰው ሚዲያ ላይ ሲመጣ የሆነ ሰው ኢንተርቪው ሲሰጥ እኮ ኢንተርቪው ሰምተሽ የሚጠቅምሽን ትወስጃለሽ፣ የሚያስተች ከሆነ ያስተችሻል። በእኛ ስላልተለመደ ግን ሁሉን ነገር ከጥላቻ ስለምትወስዱትና ስለምትገነዘቡ እንደዛ ይመስላችኋል። ነው አይደለም። ሁሉም ሰው ወደ ሚዲያ ሲመጣ እውቅና ፈልጎ ስምን ፈልጎ ቢዝነስን ፈልጎ ነው የሚመጣው። እኛ ስንናገር እኛን እንደ ሌላ ነገር እናንተ እንደ ትክክል አድርጋችሁ የምታስቡ ከሆነ ስለምንለያይ አስተሳሰብ ሊሆን ይችላል ብዬ አስባለሁ። እና ይሄንን ምንድን አንድ እናት ወይም የቤት እመቤት ቤቷ ውስጥ ያለውን ስራ ልትሰራ ውጪ ሰርታ ካልገባች የባል ግዴታ ብቻ ነው ያለው ማን ነው? በዛ በኩል በሱ በኩል ያሉት ጓደኞቹ በአጠቃላይ ስትጠይቃቸው ወይ ከእሷ ጋር ምንም ነገር የላቸውም። ቤስት ፍሬንድ ማለት የእሱ ጓደኛ ቤስት ፍሬንድ ናቸው። ሚስት ተጠራጥራ እሷም ስትመጣ እሷ እንደዚህ ምናምን ብላ ስትናገር ስትነግራቸው አረ ከእሷ ጋር ምንም ነገር የለውም በፍጹም እንደዚህ እንዳትሰሚ እንዳታምኝ ምናምን ነገር ይሏታል። ማን? የእሱ ጓደኞች። ለማን? ለሚስት ማለት ነው። ሁልጊዜ እሷ ትጠራጠራለች። ባል ትክክል አይደለም ሀሳብሽ፣ ጓደኛዬ ናት እያለ ያስረዳታል። የማታምንበት ነገር አለ። ይሄ ነገር ቀጠለና ውጭ ነው የምትኖረው። ከውጭ ትመጣለች። ከውጭ ስትመጣ እንዳልኳችሁ ሚስት እንዳትሰማ በጣም ይጠነቀቃል ባል። ስትመጣ ሁሉ ይገናኛሉ፣ ምሳ ይገባበዛሉ። ከምትመጣበት ሀገር ላይ ልብስ ይዛለት ትመጣለች፣ ሽቶ ይዛለት ትመጣለች፣ ኮፍያ ይዛለት ትመጣለች፣ ሰዓት ይዛለት ትመጣለች። ይዛለት የማትመጣው ነገር የለም። ሚስት የተለየ ነገር ሲመጣ ታውቃለች እሷ እንደመጣች። ምክንያቱም ከወትሮ አምሽቶ ይመጣል፣ ቤት ውስጥ ይገባል ማለት ነው። ከወትሮ አምሽቶ ቤት ይመጣል። የተለያዩ አዳዲስ ነገር ሳይ ከውጭ የመጡ እቃዎች እንደሆኑ ትጠረጥረዋለች። ግን በቃ አስረግጦ ምንድነው ምንም ነገር የለንም ብለው ጓደኞቹ ተጽዕኖ ስለፈጠሩባት ማንሳት አትፈልግም። እያወቀች ዝም የምትለው ነገር የለም። አንድ ቀን ምሽት፣ አንድ ቀን አዳር፣ አንድ ቀን ሌሊት ማለት ነው ምን ያደርጋታል? ሚስት ተኝታለች ቤት ውስጥ ማለት ነው። ሚስት ተኝታ ባል ተብዬው እቤት ይመጣና ያያቸውና ሚስትና ሰራተኛ ልጅ ምናምን ተኝተዋል። ያያቸውና ተነስቶ ይወጣል። ተነስቶ ወጥቶ ይሄዳል። ቤት ከገባ በኋላ ነው የምላችሁ። ተነስቶ ይሄዳል። በቃ ሌሊት ማለት ነው። ሂዶ ሲጨፍር ያድራል። ሲጨፍር ማለት እዛው ያድራል። ሚስት ጠዋት ትነሳለች ከእንቅልፏ። ጋይስ ተሰዳደቡ። እኔ የምላችሁ እንደ ሀሳብ ስሰማ በሀገር ሽማግሌ፣ በአባቶች፣ በትላልቅ አርቲስቶች እነ ሰይፉ ሁሉ ፊቸሪንግ ገብተው ነበር አሉ ሊያስታርቁ። ስሰማ ማልሰማ እንዳይመስላችሁ። ፊቸሪንግ ገብተው ነበር ሊያስታርቋቸው እነዚህ ሰዎች፣ እነዚህ ሴሌብሬቶች። ያልሞከረ የሀገራችን አርቲስት የለም አሉ ጋይስ ሊያስታርቃቸው። ምክንያቱም እነዚህ ሰዎች ከልጅነት ጀምሮ አብረው ያደጉ ናቸው። አብረው ፍምስናን ዝናን የተጎናጸፉ ሰዎች ናቸው። ቤስት ፍሬንድ ናቸው። ቤስት ጓደኛ ናቸው የሀገሬ ልጆች። ከዛም በቃ እድገትም ሲመጣ የሆነ ነገርም ሲመጣ ተለያዩ። አሁን በምን ምክንያት ተነካክተው እንደሆነ ባላቅም የውስጥ
ሰዎች የራሳቸውን መላምት እየጻፉ ፌስቡክ ላይ እየፖሰቱ እነዚህ ሁለቱ አርቲስቶች ግን ስድድብ ጀምሯል። ለምን እንደ ሀሳብ አንተም የበደለህን ፖስት አታረግም? ጽፈ አንተም የበደለህን ፖስት ለምን አታረግም? ፈራችሁ ጸቡ፣ ተጣልታችኋል፣ አንታረቅም ብላችኋል። ምንድን ነው አሁን ወሬን እንደዚህ ማንጠልጠልኛል? ለእኛ ጭንቀት ለምን ትሆናላችሁ? ወይ ታረቁ ወይ በደንብ አጋግላችሁ ተጣሉ። ጋይስ ወይ ይጣሉ ወይ ምን ትፈራራላችሁ እንዴ? ምን ትፈራራላችሁ? ጥግ ጥግ ብን ትሄዳላችሁ። በቃ ግጠሙ። ገጥመሃል ተገጣጠሙ።